ሰላም ሰላም የቢሲ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። በተረጋጋ መልኩ ቀስ ብዬ አነብላችኋለሁ። እናንተ ቪዲዮውን እስከመጨረስ ከኔ ጋር ቆዩ። ቻናላችን ሰብስክራይብ እንዲሁም ላይክ፣ ሼር እያደረጋችሁ ቪዲዮውን ጀምሩ። ኦንላይን መማር የምትፈልጉ ታች ባለው ስልክ ደውላችሁ መማር ትችላላችሁ። ትምህርቱን የምሰጥበት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ በያላችሁበት ናችሁ ቀንም ሆነ ማታ አንዳንድ ሰዓት መማር ትችላላችሁ። እንግዲህ ቃላት እንመሰርት ሁለትም ሶስትም አራትም አምስትም ከዚያ በላይ ቃላት እንመሰርታለን ማለት ነው። ፊደሎችን ቀጥታ እንዳወቃችሁ ወደ ቃላት ትመጣላችሁ ማለት ነው። ፊደሎች ላይ ያሉት ናቸው እዚህ ላይ የምናነባቸው። የራሷን አንዳንዷን አንበን ከዚያ በአንድ ላይ ስናነበው ቃላት ብለን እንጠራዋለን ማለት ነው። ቃላት ብለን እንጠራዋለን ማለት ነው። እሺ ወደ ትምህርታችን እንሄድ። ወደዚህም አሉ እነዚህንም እናያለን። በሚገባችሁ መልኩ ቀስ ብዬ ነው ማነብላችሁ። ቪዲዮውን እስከምጨርስ ተከታተሉኝ። እሺ እንጀምር። አ ል በ ዛ ም አ ል በ ዛ ም አልበዛም አልበዛም ይላል። እንግዲህ በአንድ ላይ ስናነበው ይሄ ማለት እንግዲህ ቃላት ነው። አልበዛም የሚለው ቃላት ብለን እንጠራዋለን ማለት ነው። እንግዲህ ይቺ አ ምንላት አንድ ፊደል የራሷ ናት። ል ምንላት የራሷን አንድ ፊደል ናት። በምንላትም በተመሳሳይ ዛ ምንላትም ምንላትም የራሷ ብናነባቸው ፊደል ብለን እንጠራቸዋለን። በአንድ ላይ ስናነበው አልበዛም የሚለውን ደግሞ ቃላት ብለን እንጠራዋለን ማለት ነው። እሺ እንግዲህ አ ማለት አ ቤተሰብ የመጀመሪያ ድምጽ ናት። ል ለቤተሰብ ስድስተኛ ድምጽ፣ በቤት የመጀመሪያ ድምጽ፣ ዛ ዘቤት አራተኛ ድምጽ፣ ቤተሰብ ስድስተኛ ድምጽ ማለት ነው። አልበዛም ብለን እናነባዋለን። ወደ ቀጣይ እንሄድ። ይ ከ ብ ዳ ል ይ ከ ብ ዳ ል ይከብዳል። እንግዲህ ይህ ማለት የቤተሰብ ስድስተኛ ድምጽ፣ ከቤተሰብ የመጀመሪያ ድምጽ፣ በቤተሰብ ስድስተኛ ድምጽ፣ ዳ ለቤተሰብ አራተኛ ድምጽ፣ ለቤተሰብ ስድስተኛ ድምጽ ይከብዳል ይላል ማለት ነው። እሺ ቀጣይ አ ል ች ል ም አ ል ች ል ም እንግዲህ በአንድ ላይ ስናነበው አልችልም ይላል ማለት ነው። አ ቤተሰብ የመጀመሪያ ድምጽ፣ ል ለቤተሰብ ስድስተኛ ድምጽ፣ ች ለቤተሰብ ስድስተኛ፣ ል ለቤተሰብ ስድስተኛ፣ ለቤተሰብ ስድስተኛ። እንግዲህ እዚህ ላይ አ በስተቀር ሌሎች ስድስተኛ ድምጽ ናቸው ማለት ነው። አልችልም ይላል። እሺ ቀጣይ ው ጣ ው ረ ድ ው ጣ ው ረ ድ ውጣ ውረድ ይላል ማለት ነው። እንግዲህ ው ወቤተሰብ ሁለተኛ ድምጽ፣ ጣ ጠቤተሰብ አራተኛ ድምጽ፣ ው ወቤተሰብ ስድስተኛ ድምጽ፣ ረ ለቤተሰብ የመጀመሪያ ድምጽ፣ ድ ለቤተሰብ ስድስተኛ፣ ውጣ ውረድ ይላል ማለት ነው። እሺ ቀጣይ አ ጠ ይ ቀ ኝ አ ጠ ይ ቀ ኝ አጠይቀኝ ይላል ማለት ነው። እንግዲህ
አ ቤተሰብ፣ ጠ ቤተሰብ የመጀመሪያ ድምጾች፣ ይ የቤተሰብ ስድስተኛ፣ ቀ ቤተሰብ መጀመሪያ፣ ኝ የቤት ስድስተኛ ድምጽ በአንድ ላይ ስናነበው አትጠይቀኝ የሚል ቃላት ይሰጠናል። እሺ ን ስ ማ ማ ን ስ ማ ማ እንስማማ ይላል። እንግዲህ አቤት፣ ነቤት፣ ሰቤት ስድስተኛ ድምጾች ተከታታይ ሶስቱ ስድስተኛ ድምጽ፣ ማ አራተኛ ድምጾች ማማ ብለን እንጠራቸዋለን ተከታትለው ሲመጡ እንስማማ ይላል ማለት ነው። እሺ ቀጣይ ይ ገ ር ማ ል ይ ገ ር ማ ል ይገርማል፣ ይገርማል ይላል ማለት ነው። እሺ ቀጣይ አ ለ ማ ወ ቀ አ ለ ማ ወ ቀ አለማወቅ፣ አለማወቅ ይላል ማለት ነው። እሺ ቀጣይ አ ይ ሳ ካ ም አ ይ ሳ ካ ም አይሳካም፣ አይሳካም። እንግዲህ አ የመጀመሪያ ድምጽ ናት። ይ የቤት ስድስተኛ፣ ሳ ሰቤት አራተኛ፣ ካ ከቤተሰብ አራተኛ፣ ም መቤተሰብ ስድስተኛ ድምጽ አይሳካም። እሺ ቀጣይ አይሳካም ይላል ማለት ነው። እሺ ቀጣይ አ ይ ሆ ን ም አ ይ ሆ ን ም አይሆንም ይላል። እንግዲህ አቤት የመጀመሪያ፣ ይ የቤት ስድስተኛ፣ ሆ ሀ ቤተሰብ ሰባተኛ፣ ን ቤተሰብ ስድስተኛ፣ ም ቤተሰብ ስድስተኛ አይሆንም። እሺ አ ት ጨ ና ነ ቀ አ ት ጨ ና ነ ቀ አትጨናነቅ ይላል። እንግዲህ አ ቤተሰብ መጀመሪያ፣ ት ቤተሰብ ስድስተኛ፣ ጨ ቤተሰብ የመጀመሪያ፣ ና ቤተሰብ አራተኛ፣ ነ ቤተሰብ ስድስተኛ፣ ቅ ቤተሰብ ስድስተኛ አትጨናነቅ ይላል ማለት ነው። እሺ ቀጣይ መ ረ ዳ ዳ ት መ ረ ዳ ዳ ት መረዳዳት ይላል። እንግዲህ መቤተሰብ፣ ረቤተሰብ የመጀመሪያ ድምጾች፣ ዳ ቤተሰብ አራተኛ ድምጽ፣ ት ቤተሰብ ስድስተኛ ድምጽ መረዳዳት ይላል ማለት ነው። እሺ ቀጣይ መ ተ ሳ ሰ ብ መ ተ ሳ ሰ ብ መተሳሰብ ይላል ማለት ነው። መቤተሰብ የመጀመሪያ፣ ተቤተሰብ የመጀመሪያ፣ ሳ ሰቤተሰብ አራተኛ፣ ሰ የመጀመሪያ ድምጽ፣ ብ በቤት ስድስተኛ ድምጽ መተሳሰብ ይላል ማለት ነው።
መ ጠ ያ የ ቀ መ ጠ ያ የ ቀ መጠያየቅ። እንግዲህ መ በቤተሰብ ጠ ቤተሰብ የመጀመሪያ ድምጾች ያ አራተኛ ስትሆን የመጀመሪያ ማለት ነው። ቅ ከቤተሰብ ስድስተኛ መጠያየቅ ብለን እናነበዋለን። እሺ ቀጣይ እንሄድ። ይ ገ ባ ኛ ለ ይ ገ ባ ኛ ለ ይገባኛል ይላል ማለት ነው። ይህ የቤተሰብ ስድስተኛ፣ ገ ገቤተሰብ የመጀመሪያ፣ ባ በቤተሰብ አራተኛ፣ ኛ የቤተሰብ አራተኛ፣ ል ለቤተሰብ ስድስተኛ ይገባኛል ይላል ማለት ነው። እሺ ቀጣይ አ ስ ተ ማ ሬ አ ስ ተ ማ ሬ አስተማሪ አስተማሪ። አ ቤተሰብ መጀመሪያ፣ ስ ቤተሰብ ስድስተኛ፣ ተ ቤተሰብ የመጀመሪያ፣ ማ ቤተሰብ አራተኛ፣ ሬ ቤተሰብ ሶስተኛ አስተማሪ ይላል ማለት ነው። እሺ በ ፍ ጠ ነ ት በ ፍ ጠ ነ ት በፍጥነት። በ የመጀመሪያ ድምጽ፣ ፍ ከቤተሰብ ስድስተኛ፣ ጥ ከቤተሰብ ስድስተኛ፣ ነ ለቤተሰብ የመጀመሪያ፣ ት ከቤተሰብ ስድስተኛ ድምጽ በፍጥነት ይላል ማለት ነው። አ ጠ ና ለ ሁ አ ጠ ና ለ ሁ አጠናለሁ። አ ቤተሰብ ጠ ቤተሰብ የመጀመሪያ ድምጽ፣ ና ለቤተሰብ አራተኛ፣ ለ ለቤተሰብ የመጀመሪያ፣ ሁ ቤተሰብ ሁለተኛ ድምጽ አጠናለሁ ይላል ማለት ነው። እሺ ቀጣይ ተ መ ህ ረ ት ት መ ህ ረ ት እንግዲህ ሁሎችም ስድስተኛ ድምጾች ናቸው ማለት ነው። ተቤተሰብ፣ መቤተሰብ፣ ሀቤተሰብ፣ ረቤተሰብ፣ ተቤተሰብ ስድስተኛ ድምጾች ትምህርት ይላል ማለት ነው። አ ሰ ል ጣ ኝ አ ሰ ል ጣ ኝ አሰልጣኝ። ቤተሰብ፣ ሰ ቤተሰብ የመጀመሪያ ድምጾች፣ ል ለቤተሰብ ስድስተኛ፣ ጣ ለቤተሰብ አራተኛ፣ ኝ የቤተሰብ ስድስተኛ አሰልጣኝ። አ ወ ዳ ዳ ሪ አ ወ ዳ ዳ ሪ አወዳዳሪ። ቤተሰብ፣ ወቤተሰብ የመጀመሪያ ድምጾች፣ ዳ ለቤተሰብ አራተኛ፣ ሪ ለቤተሰብ ሶስተኛ አወዳዳሪ ይላል ማለት ነው። አ ከ ራ ካ ሪ አ ከ ራ ካ ሪ አከራካሪ። ቤተሰብ፣ ከቤተሰብ የመጀመሪያ ድምጾች፣ ራ ለቤተሰብ አራተኛ፣ ካ ከቤተሰብ አራተኛ፣ ሪ ለቤተሰብ ሶስተኛ ድምጽ አከራካሪ። እሺ ቀጣይ ማ መ ስ ገ ን ማ መ ስ ገ ን ማመስገን ይላል ማለት ነው።
ማ መቤተሰብ አራተኛ፣ መ መቤተሰብ የመጀመሪያ፣ ስ ሰቤተሰብ ስድስተኛ ድምፅ፣ ገቤተሰብ የመጀመሪያ ድምፅ፣ ን ነቤተሰብ ስድስተኛ። ማመስገን መረቀ፣ መረቀ መመረቅ። መ የመጀመሪያ ድምጾች ረቤተሰብ የመጀመሪያ፣ ቀቤተሰብ ስድስተኛ ድምፅ መመረቅ። መጨናነቅ፣ መጨናነቅ መጨናነቅ። መ መቤተሰብ ጨቤተሰብ የመጀመሪያ ድምጾች፣ ና ነቤተሰብ አራተኛ፣ ነ ነቤተሰብ የመጀመሪያ፣ ቀቤተሰብ ስድስተኛ መጨናነቅ ይላል ማለት ነው። መስማማት፣ መስማማት መስማማት። መ የመጀመሪያ ድምፅ፣ ስ ሰቤተሰብ ስድስተኛ፣ ማ መቤተሰብ አራተኛ፣ ት ተቤተሰብ ስድስተኛ መስማማት። መሰዳደብ፣ መሰዳደብ መሰዳደብ። መ የመጀመሪያ ድምፅ፣ ሰም የመጀመሪያ ድምፅ፣ ዳ ደቤተሰብ አራተኛ፣ ደ ደቤተሰብ የመጀመሪያ፣ ብ በቤተሰብ ስድስተኛ ድምፅ መሰዳደብ። መከልከል፣ መከልከል። መ መቤተሰብ ከቤተሰብ ከቤተሰብ የመጀመሪያ ድምጾች፣ ል ስድስተኛ ድምጾች መከልከል ይላል ማለት ነው። እንግዲህ የዛሬ ትምህርታችን ይህን ይመስላል። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።